ሰዎች አንድ ባለሙያ ነኝ ወይም ደግሞ ስራ ፈላጊ ነኝ ካላችኋቸው ዋጋ የሚያወጡላችሁ እነሱ ከውጭ ባዩት ወይም ደግሞ በገባቸው ልክ ነው እና የእናንተን ዋጋ በትክክል ሰዎች ይረዱት ዘንድ አቅማችሁን ማሳየት መቻል አለባችሁ። ለሌሎች ደግሞ በተመሳሳይ የገባችሁን ማጋራት የበለጠ ጠንካራ እንድትሆኑ ስታስተምሩ የበለጠ ብዙ ነገር ትማራላችሁ። ስለዚህ በዚህ ሂደት ውስጥ ደግሞ ብዙ የምትረዷቸው ሰዎችም ይኖራሉ። ራሳችሁን ደግሞ በይበልጥ በጣም የምትረዱት ራሳችሁን ነው። ኔትወርካችሁን እያሰፋችሁ ነው የምትሄዱት። ኔትወርኪንግም በዛው ልክ ኢምፖርታንት ነው ማለት ነው። ሌላው እንግዲህ እነዚህ ማድረግ ያለባቸው ነገሮች ናቸው ብያለሁ። ማድረግ የሌለብን ነገሮች ደግሞ ምንድናቸው ወደሚለው እንመለስ። የመጀመሪያው ብዙዎቻችን የምንሸወደው በተለይ ጀማሪዎች ስትሆኑ የሆነ ጊዜ አንድሮይድ አፕ ዴቨሎፕመንት ትሞክራላችሁ፣ ትመለሱና ዌብ ትማራላችሁ። ከዛ ኤአይ ኤንድ ማሽን ለርኒንግ ስታፍ ደግሞ ሲወራ ሰሙ ወደዛ ትሄዳላችሁ እና ማንንም ሰው በአንድ ጊዜ ሁሉንም ነገር ተምሮ አልመጣም። ይሄ የሚመጣው ሁሌም ስሩ ፕሮሰስ ነው፣ ስሩ ታይም ነው። ስለዚህ በአንድ የሁሉንም ነገር ልማር ብላችሁ አትሞክሩ። መስፋቱ በእርግጥ ፍሌክሲብል እንድትሆኑ ሊያደርጋችሁ ይችላል። ነገር ግን በጣም ኢምፖርታንቱ ነገር ዴፕዝ መፍጠሩ ነው። ብሪድዝ አይደለም፣ ወደ ጎን ሳይሆን በደንብ አሁን አለኝ የምትሉትን ነገር በደንብ በጥልቀት መረዳትና እሱን ስፔሻላይዝ ማድረጋችሁ ሌሎችንም ፕሮግራሚንግ ላንጉጆች ኢዚሊ አንደርስታንድ እንድታደርጉ ያግዛችኋል ማለት ነው።